እንደምናችሁ ደህና ናችሁ ሆይ? ዛሬ ደግሞ አንድ ሐሳብ ይዤ ወደ እናንተ መጥቻለሁ። መንፈሳዊ ነገር ነው። ለሚሰማው ግን ይጠቅማል ብዬ አስባለሁ። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ልዩነት አለው እላለሁ። ዛሬ ስለ እግዚአብሔር ማወቅ ስለ እግዚአብሔር የተወሰነ ኢንፎርሜሽን በተለያየ መንገድ ማግኘት ነው። በመጽሐፍ ሊሆን ይችላል፣ ከሰዎች ሰምተን ሊሆን ይችላል። ስለ እግዚአብሔር የሚያውቁ ሰዎች ስለ እግዚአብሔር ይናገራሉ፣ ነገር ግን የሚናገሩትን ነገር በሕይወታቸው አያረጉትም። ስለ ይቅርታ ይናገራሉ፣ የይቅርታ ሕይወት የላቸውም። ስለ ፍቅር ይናገራሉ፣ የፍቅር ሕይወት የላቸውም። የሚናገሩትን ነገር በሕይወታቸው አታዩም። እግዚአብሔርን የሚያውቁ ሰዎች ደግሞ ስለ ይቅርታ የሚናገሩ አይደሉም፣ ይቅርታ አድራጊዎች ናቸው። ስለ መስጠት የሚናገሩ አይደሉም፣ ሰጪዎች ናቸው። ስለ ፍቅር የሚናገሩ አይደሉም፣ አፍቃሪዎች ናቸው። ስለዚህ ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ልዩነቱ ሰፊ ነው። በጣም ብዙ ሰዎች በዚህ ጊዜ ያለው ስለ እግዚአብሔር ብዙ የሚናገሩ፣ ስለ እግዚአብሔር ብዙ ዕውቀት ያላቸው፣ ይህንን ዕውቀት ምናልባት ቴዎሎጂ ገብተው አግኝተውት ይሆናል፣ ምናልባት ብዙ በማገልገል አግኝተውት ይሆናል፣ ብዙ መጽሐፍ በማንበብም አግኝተውት ይሆናል። ነገር ግን ሕይወታቸውን ስታዩ ያ የተናገሩትን ነገር በሕይወታቸው አታዩ። መጽሐፍ ቅዱስ ለእንደዚህ አይነት ሰዎች ምን ብሎ ይናገራል? አንተ ግብዝ፣ ዓይን ላይ ያለው ግንድ ሳታወጣ የሌላውን ጉድፍ ማየት እንዴት ትችላለህ ብሎ ግብዝ ሂፖክሪት ብሎ ይጠራቸዋል። ማለት ምናልባት ቆመው ሊሰብኩን ይችላሉ፣ ቆመው ሊያስተምሩን ይችላሉ። ነገር ግን የሚያስተምሩትና የሚሰብኩትን ነገር በሕይወታቸው ስለማያረጉት እኛን ቆመው ኮንፈረንስ አዘጋጅተው በታላቅ ብዙ ስም ኖሯቸው ከኛ በራሳቸው ያለውን ግንድ ሳያዩ ከኛ ውስጥ ጉድፍ እናውጣ ብለው እንደሚጠይቁ መጽሐፍ ቅዱስ ይናገራል። በጣም ነው ይሄ ጥቅስ የሚገርመኝ። ሰው እንዴት በራሱ ዓይን ውስጥ ያለውን ትልቁን ግንድ ሳያይ በሌላ ሰው ውስጥ ያለውን ጉድፍ ሊያይና ሊያወጣለት ይችላል? ስለ ፍቅር የሚናገር ሰው ቆሞ ስለ ፍቅር ብዙ እያወራ ፍቅር በሕይወቱ ከሌለ ዋጋ የለውም፣ ሂፖክሪት ነው፣ ግብዝ ነው እያለን ነው። ስለዚህ ስለ እግዚአብሔር ማወቅና ከእግዚአብሔርን ማወቅ በጣም ሰፊ ልዩነት አለው። አንድ ሰው በምሳሌ ሲናገር ከሩቅ አንድ ፎቅን ስታየው በጣም ልክ ባንተ ቁመት ያለ ይመስላል፣ ስትጠጋው ነው ትልቅነቱን የምታየዋል። ስለዚህ እግዚአብሔር ከመታወቅ በላይ እንደሆነ፣ ፍቅሩ በጣም ጥልቅ እንደሆነ የሚያውቁ ሰዎች ሰውን እንኳን ሲያዩ በዛ ፍቅር ነው የሚያዩት። ስለዚህ ሰውን ለመርዳት ሰውን ለማፍቀር አይከብዳቸውም፣ ለይቅርታ ቅርብ ናቸው። ስለዚህ እባካችሁ ሂፖክሪት አንሆን። ስም ሊኖር ይችላል፣ እኔ ስለ ስምህ ግድ የለኝም። ብዙ አም ታየርድ ኦፍ ዲስ ፒፕል። እንደውም እኔ ፐርሰናል አም ታየርድ ኦፍ ስማቸውን ደርድረው ላይፉ ግን የሌላቸው፣ ሌላውን በቃ ሰው ብሌም የሚያደርጉ፣ ለሌላው ሰው ፍቅር የሌላቸው፣ ነገር ግን የክርስቶስን ፍቅር በታላቅ መገለጥ በሚመስል በቃል ጋጋታ የሚናገሩ ሰዎች አሉ። ከነሱ ሰዎች ጥቂት አውቀው እግዚአብሔርን ከእግዚአብሔር ጋር ኖረው እግዚአብሔር ፊት በመጸለይ እግዚአብሔር ፊት ጊዜ በማጥፋት እግዚአብሔርን አውቀው ስለ እግዚአብሔር የሚናገሩ የሚኖሩ ሰዎች ያደርገን። አመሰግናለሁ።